ዛሬ በኖህ ጋርደን የመኖሪያ መንደር ውስጥ ተገኝተናል። በባለፈው ኖህ ጀምበር፣ ኖህ ኢስት ጌት፣ ኖህ አደይ አበባን አይተን ነበረ። ዛሬ ደግሞ በኖህ ጋርደን ግቢ ውስጥ ዞር ዞር እያልን አብረን የምናየው ይሆናል። አብራችሁን ቆዩ። ዛሬ በኖህ ጋርደን የመኖሪያ መንደር ውስጥ ተገኝተናል። እዚህ ኖህ ጋርደን መኖሪያ አፓርትመንታችን ውስጥ ፌዝ 1 እና ፌዝ 2 ብለን ሰይመናቸዋል። በስተግራ በኩል ያሉት ፌዝ 1 የሚባሉት ናቸው። ያ ማለት 200 አባወራ ያለበት ነው። በስተቀኝ በኩል ደግሞ ያሉት 1364 መኖሪያ አፓርትመንት ያላቸው አፓርትመንት የሰራ ነው ማለት ነው። በአጠቃላይ 1564 አፓርትመንት ገንብተን ለደንበኞቻችን አስረክበናል ማለት ነው። በዚህ ግቢ የገዙ በብዛት ደንበኞቻችን ባንክ የሚሰሩ ፓይለቶች፣ ኤንጂኦ የሚሰሩ ናቸው። በወቅቱ አፎርደብል ፕራይስ ነው የሚባል ፕራይስ ነው። ከቤቶቹ እንደውም ሽጣቸው ከ900 ሺህ ብር ጀምሮ የሽጥናቸው ቤቶቹ ማለት ነው። አሁን እንደውም በፊት ለፊት የምትገኘው ፌዝ 1 ላይ እንደውም እንትን ማድረግ እንችላለን። ገብተን ሪሴፕሽንም አለው። አፓርትመንቶችንም ገብተን ውስጡም ሳምፕል ሃውስ ምን የሰራናቸው ቤቶች ገብተን ማየት እንችላለን። እዚህ ኖህ ጋርደን መኖሪያ አፓርትመንት ውስጥ እያንዳንዱ አፓርትመንት የራሱ ሪሴፕሽን ዴስክ አለው። ያ ማለት ነዋሪው የሚጠቀምበት የተለያየ ኢንፎርሜሽን የሚወስድበት ማለት ነው። ስለዚህ በዚህ ግቢ ውስጥ አሁን ስንት ሰዎች ይኖራሉ ተብሎ ይገመታል? በዚህ ግቢ ውስጥ ያው እንግዲህ ከቆጠርናቸው ወደ 4964 አባወራዎች ይኖራሉ ማለት ነው። ኖህ ጋርደን ግቢ ውስጥ የሚገኙ አፓርትመንት ምን እንደሚመስል ደግሞ ውስጡን ገብተን ነው። ከረንትሊ ያለው ዋጋ ስንት ይባላል? አሁን ይሄን ቤት ለመሸጥ ቢፈልግ አሁን ያየነው ባለ 3 ቤድሩም አፓርትመንት በወቅቱ ሲሸጠው 2.3 አካባቢ ነው። ከረንትሊ ማርኬት ላይ 13.5 ገብቷል። ያ ማለት ከ4 እስከ 5 እጥፍ አድጓል ማለት ነው። ያው ቅድም እንዳወራ ነው ያው ከ900 ሺህ ብር ጀምረናል ነው። አሁን ለምሳሌ 1 ቤድሩም ባለ አፓርትመንታችን ነበር በወቅቱ ለደንበኞቻችን ያስረከብነው። አሁን ላይ ከረንትሊ ማርኬት ወደ 7 ሚሊዮን ብር ገብቷል። 1 ቤድሩም ነው ቤት ማለት ነው። ለነዋሪ ብቻ የሆነ ግቢ ነው ግቢያችን። እዚህ የመኖሪያ ግቢያችን ውስጥ ጄኔሬተር፣ የከርሰ ምድር ውሃ ለነዋሪዎቻችን አዘጋጅተናል ማለት ነው። ከ4 ወይም ከ5 ዓመት በፊት መወሰን ኖሮባችሁ ሳትወስኑ ቀርታችሁ በሰዓቱ ወስኜ ቢሆን ኖሮ የምትሉበት አጋጣሚ ምን ነበረ? 1 2 3 እያልን 4ኛ ፕሮጀክታችን ላይ ደርሰናል። እስካሁን ባየናቸው ፕሮጀክቶች በአጠቃላይ 2384 ቤቶችን ገንብተን ለደንበኞች አስረክበናል። በአሁኑ ሰዓት በአዲስ አበባ ምስራቁ ክፍል ላይ በጉድ ሾላ አደባባይ አጠገብ ኖህ ሲስል ለሽያጭ ይዘን ቀርበናል። ለበለጠ መረጃ 6000 ይደውሉ። አሁን እንግዲህ ያው ከኖህ ጋርደን እየወጣን ነው። ከኖህ ጋርደን እንግዲህ 10 ርቀት እርምጃ የሚገኘው ያው ፊት ለፊታችን የምናየው አፓርትመንት ኖህ ቴራስ መኖሪያ አፓርትመንት ይባላል። ይህ የመኖሪያ አፓርትመንት ከዚህ በፊት እንዳየነው ልክ እንደ ኖህ አደይ አበባ አፓርትመንት ተመሳሳይ ዲዛይን ያላቸው ቤቶች ናቸው። እዚህ ቤት ላይ እንግዲህ ወደ 440 አባወራ ያለበት አፓርትመንት ነው። ያ ማለት በሰው ብዛት 1300 አካባቢ ነው የሚለው እንደዛው ጥሩ ነው። ይሄም ልክ እንደ ኖህ ጋርደን ጄኔሬተር፣ የውሃ ታንከር ሁሉ የተሟላ አፓርትመንት ነው። ያው ኖህ ጋርደን እና ኖህ ቴራስ ያው ጎን ለጎን ናቸው። ያው የተለያየ ዲዛይን ያላቸው ኖህ ጋርደን ላይ የሰራውን ዲዛይን ያው ከ1 ቤድሩም ጀምሮ እስከ 3 ቤድሩም ነው። የኖህ ቴራስ አፓርትመንት ደግሞ ሙሉ ለሙሉ ባለ 3 መኝታ ቤት ከዚህ እንዳየነው 151 ካሬ የመኖሪያ አፓርትመንት ነው። እንግዲህ አሁን ያለነው ኖህ ቴራስ መኖሪያ አፓርትመንት ነው። እዚህ መኖሪያ አፓርትመንት ላይ 440 አባወራዎች አሉበት። ይሄ ማለት ልክ ራሱ አደይ አበባ ነው ዲዛይን የደገምነው ማለት ነው። ኖህ አደይ አበባ ባለፈው የደናየነው መኖሪያ አፓርትመንት እሱ የእሱ ቤት የሰራ ነው። እዚህ ጋር ባለ 3 ቤድሩሞች ብቻ ነው የሰራ ነው። ቤተሰብ የሚኖርበት አፓርትመንት ነው። ወደ 440 ቤቶች አሉት። እያንዳንዱ አፓርትመንት የራሱ የሰራተኛ ማደሪያ ሁሉ ያሟላ አፓርትመንት ነው ማለት ነው። ኖህ አደይ አበባንም ባለፈው እንዳየነው በጣም የሚያምርና ለመኖር ምቹ የሆነ የመኖሪያ አፓርትመንት ነው።
ቅድም እንዳልከን ኖ ቴራስም እንደ አደይ አበባ በተመሳሳይ ሁኔታ የተገነባ ነው። ስለዚህ ዋጋውስ በፊት የነበረው ሲሸጥ የነበረው ዋጋና አሁን ያለው የዋጋ ልዩነት ትንሽ ነገር ዋጋ በተመለከተ ኖ ቴራስ ላይ ያው ተመሳሳይ ነው እንግዲህ ከኖ አደይ አበባ ጋር መኖሪያ አፓርትመንት አንድ ዲዛይን የሰራ ነው። ያው ለሰዎች በወቅቱ የሎኬሽን ምርጫ እንዲኖራቸው አገን የሰራ ነው አፓርትመንት ነው። የዛን ጊዜ የነበረው ዋጋ በኢትዮጵያ 3.6 አካባቢ ነው እሽት ነው። እኛ የዛን ጊዜ ስንጀምረው ማለት ነው። ከረንትሊ ማርኬቱ እንደውም 19-20 ሚሊዮን ብር የተባለ ነው። የክራይ ዋጋ እንደውም እዚህ ትንሽ ይጨምራል፣ ወደ 70 ሺህ ብር ገብቷል። አንድ መኖሪያ አፓርትመንት የኖ ቴራስ አፓርትመንት ማለት ነው። እስካሁን ባየናቸው 5 የኖ ፕሮጀክቶች በአጠቃላይ 2845 ቤቶችን ገንብተን አስረክበናል። ጉዟችን ገና አላለቀም። በኖ የተገነቡትን 33 ፕሮጀክቶችን አብረን የምናይ ይሆናል። ቀጣይ ጉዟችን ከኖ ቴራስ እና ከኖ ጋርደን አንድ ደቂቃ ጉዞ ተጉዞ የምናገኘው ዘፊጋ መኖሪያ አፓርትመንት ነው የምንሄደው። አሁን እንግዲህ ዘፊጋ መኖሪያ አፓርትመንት ደርሰናል። ይህ የመኖሪያ አፓርትመንት እንደ አውሮፓውያን አቆጣጠር 2020 ጨርሰን ሬዲ ያደረግነው። ያው አገራችን ላይ እንደሚታወቀው በወቅቱ ኮቪድ ገብቶ ነበረ። የዛን ጊዜም ያው እኛም ልክ እንደ ሀገር ኃላፊነታችንን ለመወጣት ኮቪድን የሚያክሙ ዶክተሮች እንዲያርፉበት ያደረግነው አፓርትመንት ነው። ይህ የመኖሪያ አፓርትመንት ጥሩነቱ ምንድነው? በወቅቱ ሬዲ ስናደርገው የሱቆች፣ ካፌዎች እና ደግሞ አፓርትመንት ወደ 48 መኖሪያ አፓርትመንት ሙሉ ለሙሉ ባለ 3 መኝታ ቤት ሳይዛቸው ወደ 180 ካሬ የሆኑ አፓርትመንቶች ናቸው። እነዚህ አፓርትመንቶች ከጤና ሚኒስቴር ጋር ተነጋግረን በወቅቱ ይሄን የሚያክሙ ዶክተሮች እንዲያርፉበት ያደረግነው ዋና ሪዝናችን እነዚህ ዶክተሮች ወደ ቤተሰቦቻቸው ሄደው በሽታው እንዳይዛመት ለማድረግ ነው። እዚህ እንደ ኃላፊነታችን ለመወጣት ያደረግነው ማለት ነው። ስለዚህ ይሄ በአሁኑ ሰዓት ላይ ሙሉ ለሙሉ ለአንድ ግለሰብ ሸጠነው ትላል ማለት ነው። ከረንትሊ ዋጋው ስንት ይባላል አሁን ላይ? እና ደግሞ የዛኔ ሲሸጥ ስንት ነበር? ይሄን አፓርትመንት እንግዲህ ሙሉ ለሙሉ ቁምሳጥን ኪችን ጋር ገብቶ ሬዲዮ አፓርትመንት ነው በወቅቱ ገበያ ላይ ያወጣነው። እንደምታውቂው 180 ካሬ ሜትር ነው እያንዳንዱ አፓርትመንት። ያ ማለት ኔት ኤሪያ ነው። ሰፋ ያለ አፓርትመንት ነው። በወቅቱ የሚገመተው በእኛ ጊዜ የዛን ጊዜ ወደ 22 ሚሊዮን ብር አካባቢ። ያው እንደምታውቂው ይሄ ሳይዝ እንግዲህ ያው ሰፋ ያለ ሳይዝ ነው። ወደ 180 ካሬ ሜትሮች ናቸው መኖሪያ አፓርትመንቶቹ። እነዚህ አሁን ላይ ከረንትሊ ማርኬት ከ23 እስከ 25 ሚሊዮን ባለው ውስጥ የሚያወጡ መኖሪያ አፓርትመንት ናቸው። አሁን ኖ ዘፊጋን አይተናል። እስካሁን ካየናቸው 6 ፕሮጀክቶች በአጠቃላይ 2893 ቤቶችን ገንብተን አስረክበናል። በአሁኑ ሰዓት በአዲስ አበባ የምስራቁ ክፍል ላይ በጉልቾላ አደባባይ አጠገብ ኖ ሲስል ለሽያጭ ይዘን ቀርበናል። ለበለጠ መረጃ 6000 ይደውሉ። 7ኛ ሳይታችን የሚሆነው ወዴት ነው? 7ኛ ሳይታችን የሚሆነው እንግዲህ ወደ ኖ ግሪን ፓርክ መኖሪያ አፓርትመንት ነው። ኖ ግሪን ፓርክ መኖሪያ አፓርትመንት ያው ቦታው ላይ ቆመን ስናየው በደንብ ታያዋለሽ። ዛፎችና ነፋሻማ አየር ያለበት ቦታ ነው። በጣም ለኑሮ ምቹ ከምንላቸው መኖሪያ አፓርትመንቶች ውስጥ አንዱ ኖ ግሪን ፓርክ ነው። እንግዲህ እስቲ ወደ ሳይቱ እንሄዳለን። አንቺም ምስክር ትሆኛለሽ። እንግዲህ ኖ ሪል ስቴት በምስራቅ አዲስ አበባ ክፍል ከገነባቸው 14ቱ ፕሮጀክቶች አሁን 7ኛው ላይ ደርሰናል። ዮናስ ቅድም እንዳልከን ኖ ግሪን ፓርክ በጣም ነፋሻማና አረንጓዴ የሆነ ቦታ ነው። ስንደርስ ደግሞ በሰፊው የምናየው ይሆናል። በጣም ጥሩ። እንግዲህ ያው ኖ ግሪን ፓርክ የሚያደርገው ምንድነው? ኦልሬዲ አካባቢውም ኦልሬዲ ለምቶ የነበረ ሰፈር ነው። ሰፈሩ የተለያዩ በግለሰብ የተሰሩ ቆንጆ ግራውንድ ፕላስ ዋን ቪላ ያለበት መንደር ነው። እዚህ መንደር ላይ ያው ከዋና መንገድ ገባ ይልናል እና ደግሞ ለኑሮ ምቹና ሰላም የሆነ መንደር ነው። እንዳልኩሽ እኛ እንደ ኖ ሪል ስቴት ያዘጋጀነው ምንድነው መኖሪያ ብቻ አይደለም። ኮምፓውንድ ላይ ለተለያየ ለሱቅ ለሱፐር ማርኬት የሚሆኑ የንግድ ቦታዎች አዘጋጅተናል። ከፊት ለፊት ወደ ውጭ መኖሪያ አፓርትመንት ግራውንድ ላይ እነዚህ ሱቆች እንግዲህ ያው ለአካባቢው ለነዋሪው ብቻ ሳይሆን ለሰፈሩ ወገል ከመጣ ለንግድ ቦታ የሚሆኑ ቦታዎች ናቸው። እነዚህ ቦታዎች ማለት ናቸው። እኛም ምንድነው እንደ ዲዛይን ስንሰራው አሁን ግቢ ውስጥ እየገባን ነው። ግራውንድ ፕላስ 4 ናቸው ቤቶቹ። ቤቶች አካባቢ ያለው የዛፎቹን
ውበት እንዳይሸፍን አድርገን የስራ እንጂ ከፍ አድርገን መሰፈን እንችላለን። አሁን በስተቀኝ በኩል የምታየው እነዚህ የምታያቸው ለንግድ ሱቅ ያዘጋጀናቸው ቦታዎች ናቸው። ኦልሬዲ አካባቢ ያሉ ቤቶችም እንደምታያቸው ኦልሬዲ ለምተዋል፣ ፎቶም ቆንጆ ሆነዋል ማለት ነው። ስለዚህ አሁን ወደ ኖህ ግሪን ፓርክ መኖሪያ አፓርትመንት እየገባን ነው። ኖህ ሪል ስቴት በምስራቅ አዲስ አበባ ክፍል ከገነባቸው 14 ፕሮጀክቶች 7ኛው ፕሮጀክት የሆነው ኖህ ግሪን ፓርክ ግቢ ውስጥ ተገኝተናል። ዞር ዞር ያለን ግቢውን አብረን እናያለን። አብራችሁን ቆዩ። አሁን ቴራስ ደሳት ይገርምሻል። ይሄ ቴራስ እንግዲህ ያው የተለያየ ፕሮግራም ቢኖርሽ የምታደርጊበት ሎኬሽን ነው። ስለዚህ እንደምታያቸው ናቸው። እሺ አሁን እንግዲህ ያለነው እነዚህ የምታያቸው እንግዲህ 26 ቢልዲንጎች ናቸው። እነዚህ 26 ቢልዲንጎች የራሳቸው ቴራስ አላቸው ሁሉም ልክ እንደዚህ እንደምታዩ። በነገራችን ላይ ይሄን እንደዚህ አይነት ሩፍ ቴራስ የጀመርንበት ሳይታችን የኛው ሳይት ነው። ይሄ ሳይት ነው እንደምታዩ ለ26 ቢልዲንግ አለው። 26 ቢልዲንግ ልክ የራሱ ኮመን ኤሪያ ያለው ማለት ነው። የዚህ ዓላማ ምንድነው? ለምሳሌ የተለያየ ኮመን ፕሮግራም ቢኖርሽ ለምሳሌ ቤት ጠበበ ብለሽ እንዳትጨናነቂ እዚህ ላይ ወጥተሽ የተለያየ ፕሮግራም ማካሄድ ትችላለሽ። ለዛም ነው እና ደግሞ ዙሪያው የምታያቸው እነዚህ ዛፎች ደግሞ ግሪን ናቸው ማለት ነው። አየሩ ይታይሽው በጣም ቆንጆ ነው፣ ነፋሻማ ነው እንደተባለው። ከዋናው መንገድ ጋር ባስቲ ያያያቸው ነገሮች ቀደም ያልኩሽ ነገር እሱ ራሱ ሞር ለአካባቢው ኦልሬዲ የለማ ሰፈር ውስጥ ነው እኛም ገብተን ይሄን አፓርትመንት ይሰራ ነው። እንግዲህ ዙሪያው እንደምታያቸው ግራውንድ ፕላስ 1 2 ቪላ ሃውስ የነበረበት ሎኬሽን ላይ ነው። እኛም እንግዲህ ያው ይሄን G+4 ያደረግንበት ዋና ሪዝናችን እነዚህ የምታያቸውን ከጀርባ ያሉትን ዛፎች እንዳይከለሉ ነው ያን ስራ ይሰራ ነው ማለት ነው። እና በተጨማሪ ያው እንግዲህ ነዋሪውም ኦልሬዲ ገብቶ ኑሮን ጀምሯል። ይሄን ይመስላል እንግዲህ። ሌላ በተጨማሪ ያልነገርኩሽ ነገር ያው እኛም ይሄን አፓርትመንት ስናስረክብ ግቢውን ሙሉ ለሙሉ እንደምታየው አስፋልቱን ሁሉ ሰርተን ነው ያስረከብነው። እንደዚህ በሚያምር ግቢ ውስጥ 754 ቤቶችን የያዘ ማለትም 2200 ሰዎችን የሚይዝ የመኖሪያ መንደር ነው። እስካሁን ካየናቸው 7 ፕሮጀክቶች በአጠቃላይ 3625 ቤቶችን ገንብተን አስረክበናል።